gadi baanee hojjechuudhaaf waan naaf mijenne viidiyoo qulqullina qabu hojjechuudhaaf gizeedhaaf dandeettiin qabachuudha. Kanaaf iyyuu nubatti jedha yaada warri mana madaamii jirtan namaaf ta'u mana madaamii taanii viidiyoo waraabuuni. Haa ta'uyyuu malee abjuu koo waan ta'eedhaaf wanti duubatti naqabu jiru amman danda'e hojjechuutti nan jira jechuudha. Kanaaf iyyuu viidiyoo koo gadbaatti ilaaluudhaan gargaaraa isinii jedha. Monetaayizii ammallee hin taane galatoomaa waan gootanuuf kana hundumayyuu warri subscribe godhaatanis galatoomaa isin jedha. Warri viidiyoo kanaaf daawwattanis galatoomaa gara viidiyootti darbinu. Viidiyoo kana jalqabaa mata duree isaa xiqqoo isiniif ibsuudhaaf mucayyoon namicha kanaa wajjiniin amma isin argitanu biyya akkuma keenya akka namni kamiyyuu hojjettee hojjechirtee maatii ofii ishee jijjiiruudha. Biyya hambaa kana dhuftee hojjettee waggaa baay'eellee as turtee deemte jechuudha. Dubaay kana iddoo baay'ee akka dhayite dubbataa turte. Nama boruu abbaa ijoollee kootii ta'a jettee amantee yeroo hojjettee gara biyyaatti deebitu amma yeroo muudhaaf galte waan taatee ta'e immoo walumaan ilaalan isiniin jedha. Waan danuu irraa barachuu dandeenya. Gara viidiyootti. ተመልካቾቻችን ፍቃደኛ ሆነውልኛል። በቅድሚያ ፍቃደኛ ስለሆናችሁልኝ አመሰግናለሁ። ራሳችሁን ከማስተዋወቅ ጀምሩልኝ። ማን ልበል? ዳንኤል። እሺ። ሀቢብቲ። እሺ ሀቢብቲ፣ ቆንጆ ስም ላይ ያለሽ፣ ቆንጆ ቁመና፣ ቆንጆ መልክ አለሽ እንደ ስምሽ ማለት ነው። ሀቢብቲና ዳንኤል ምንድነው ያጣመራችሁ? ማለት ምንድነው ግንኙነታችሁ ማለት ነው? ሹክራን ሀቢብቲ። ሀቢቢ ዳኒ እጮኛዬ ነው። በጣም የምወደው ባለቤቴ ነው እና የሰርግ ሽርጉድ ላይ ያለን ያገኘሽን ማለት ነው። ደስ ይላል። እንግዲህ ያው ውድ ተመልካቾቻችን አልተሳሳትኩም ማለት ነው። ይሄ ሞል በዲኮር በቬሎ ክራይ ምናምን ባልባሳት ማለት የሰርግ ሴሬሞኒዎች የሚካሄድበት የዕቃ ክራዮችም ሆኑ ግዢዎች የሚካሄድበት ነው ተብዬ ነው የመጣሁት ማለት ነው። እና ትክክል እንደሆን ካረጋገጥሽልኝ ዩኒክ ጣም ሁለታችሁ ታማኝ ሆናችሁ ካገኛችሁ እዚህ ሞል የተገኘው ያለ ምክንያት አይደለም። ሙሉ የሰርግ ወጪዎቻችሁ ማለት የዲኮር ምናምን ያሉትን ወጪዎች ከቨር ያደርጋል ማለት ነው በአብዛኛው። ምን ታስቢያለሽ ሀቢብቲ? አጋጣሚው በጣም ደስ ይላል። በጣም ደስ አለኝ። ሹክራን። እሺ አመሰግናለሁ። እሺ ዳኒ እንዴት ነበረ? ያው እንግዲህ ሀቢቢ ነው የምትልክ፣ ሀቢቢ ብለሽ ነው የምትጠሪው? አዎ። እሺ እንዴት ነበር ትውውቃችሁ ከሀቢብቲ ጋር? ከሀቢቢ ጋር የተዋወቅነው እንዳሁኑ ራይድ አልነበረም። የድሮ ታክሲ ነበረችኝ። ያው በግፊት የሚነሱት የድሮ ላዳዎች ነበሩኝ። በሱ እንትኖችን አመላልስ ነበር። አየር መንገድ እንትን የሚሉ ሰዎችን ድንገት እያመላለስኩኝ አገኘኋት፣ አየኋት። በመጀመሪያ ትውውቅ ጊዜ ዝም ብዬ ነበር። የመጀመሪያ ጊዜ ማድረስ ብቻ ነበረ። ግን በኋላ ግን ከተወሰነ አመታት በኋላ ድጋሚ ተገናኘን። የት ነው ማውቃት እያልኩ በጣም እንትን እያሰብኩ የሆነ ጊዜ ትዝ አለችኝ። ለካ ከተወሰነ ጊዜ እንዳደረስኳት በኋላ በጣም ትዝ አለኝና አዋሯት፣ ስልክ ቁጥር ተቀያየርን። በቃ አንድ ሁለት እንትን መደዋወል ጀመርን። በዛ እያለን ተጀመረ ማለት ነው። ወደ ፍቅር ህይወት ተገባ። አዎ። እሺ ሀቢብቲ ወደ አንቺ ልምጣና ዳኒ በትንሹ ነካ አደረገልኝ። እስቲ የመጀመሪያውን ቀን ትውውቅ ከዛ እንዴት ወደ ፍቅር ተከሄደ፣ በፍቅር ምን ያህል ጊዜ ቆያችሁ የሚለው? በፍቅር ከሀቢቢ ጋር ብዙ አመት ቆይተናል። ሀቢቢ ኤርፖርት ሲቀበለኝ ነበር ያወቅኩት። የገራገር ይመስላል፣ የዋሃን ይመስለኛል። እና እኔ እመላለሳለሁ የእህቴ ልጆች ጋር አብሬ ነው የምኖረው። እንደ እናት እንደ አባት ሆኜ ያሳደኳቸው እኔ ነኝ። በጣም ነው የምወዳቸው፣ በጣም ነው የሚወዱኝ። ብዙ ዋጋ የከፈልኩላቸው እህቶቼ ናቸው፣ የእህቴ ልጆች ናቸው። ሀቢቢን ሳየው ገራገርነት ምናምን ገዝቶኝ ነበረ።
ስልክ ተቀያየርን። በጊዜ ሂደት ወደ ፍቅር ገባ ማለት ነው። ደስ ይላል። እሺ የትውውቃችሁን ጊዜ መለስ ላድርግሽና በትውውቅ ምን ያህል ዓመት አስቆጠራችሁ? አንድ ረጅም ዓመት ነው። 10 ምናምን ዓመት ቆይተናል። የመጀመሪያ ጊዜ ስመጣ፣ ሁለተኛ ጊዜ ስመጣ ደግሞ የእህቴ ልጅ ግራጁዌሽን ነበረ። ረጅም ቆይታ ነበረኝ። 5 ወር ነበር የመጣው። እዛ በጣም ሞል ላይ ነው የምሰራው እና በጣም ስራዬ ክራውድድ ነበረ። ግን ሀቢብን እንዳውቅ አደረገኝ ማለት ነው። ሁለተኛው ትውውቅሽ ነው በደንብ ከሀቢቢ ጋር ያስተዋወቅሽ? ሁለተኛ ትውውቄ ነው። መጀመሪያ አይቼው ወድጄዋለሁኝ እና ሁለተኛው ደግሞ ለእኔ ሞር ጊዜ ሰጠኝ ማለት ነው እና ከዛ የተነሳ ወደድኩት። እሺ ሀቢብቲ ምን አይነት ሰው ናት እስቲ? ሀቢብቲ ያው እንደምታያት በጣም ከውጯ ጀምሮ በጣም ቆንጆ የምታምር ደስ የምትል ነች። ገራገር ነች። ሰውንም አታስቀይም። በቃ ስርዓት ያላት ነች። በቃ ምን እልሻለሁ፣ ምንም ቃላት የለኝም። ፍቅርህን ግለጽላት ብል ምን ይሄን እድል ብሰጥ ፍቅርህን እንድገልጽ ምን ትላታለህ? እኔ በቃ የቴዲ አፍሮ ዘፈን ነው መጋብዛ። ምን የሚለውን? ያው የቴዲ አፍሮ ለእንትኑ የዘፈነው አለ አይደለ? ለሚስቱ የዘፈነው ለእሷ ጋብዣታል። ለእሷ ነው የዘፈነው ብለህ ታምናለህ? አዎ። እሺ እንዴት ነው ወደ ፍቅር ህይወት የተገባው? ያው ሁለተኛ ጊዜያችሁ ነው እንትን ያልሽው፣ 10 ምናምን ዓመት ሆናችሁ። እሺ ትውውቃችሁን ነገርሽኝ። በፍቅር ምን ያህል ዓመት ቆያችሁ? ማለት አሁን ለጋብቻ ያደረሳችሁ የፍቅር ጥያቄ የመጣበት ጊዜ ወይ ደግሞ በፍቅር አብራችሁ የቆያችሁበት ጊዜ ምን ያህል ዓመት ነው? ትውውቃችን 10 ምናምን ዓመት ነው። ግን ደግሞ በቃ በዚህ እድሜ ማግባት መውለድ ምናምን ስላለብኝ አብዛኛውን ሰው ለምንድን ነው ማታገቢ፣ ለምንድን ነው ማትወልጂ ምናምን እያለ ብዙ ጥያቄዎች ስላደረብኝ እና ሳየው ብዙ አብዛኛውን ሰዎች ሌላ ነገር ይሉታል። ግን እኔ የገዛኝ ነገር ሌላ ነገር ማለት ምን ይሉታል? ማለት ጅላጅል ነው። በተለይ ቤተሰቦቼ ማለት ነው፣ በቅርብ የማውቃቸው ቤተሰቦቼ በህይወት ይልም ያው አካባቢ ላይ ያለው ምናምን ሲሉኝ ጅላጅል ነው አይሆንሽ ምናምን ሲሉኝ፣ እኔ ደግሞ የገዛኝ ነገር አለ። መጀመሪያ ነገር ይሻለ ገራገርነቱ ስለገዛኝ ልጅ ወልዶ ማሳደግን ነው የምፈልገው። የልጆች አባት እንዲሆን ምርጫዬ ስላደረኩት ላገባው መጥቻለሁ። ደስ ይላል። ጥያቄን ሀቢብቲ መልሽ ላስታውስሽ እና የፍቅር ግንኙነት namichumti isin dhaabatee utuu ni jiru argitan kuni mucayyoon kun wanti irratti hin jiru. Dhaabis taanaan dhaabii qabdii, miidhagnas taanaan bareedduudha. Garuu hammuma isaattiyyuu hammuma isaatti maal jedhamummaa kaya Oromoon kanaafiyyuu mammaaktaa armee mammaaktuu tokko turan kaabadeen jedhedhe. Ofii isaatiif iyyuu nama fooyyaaf godhee namni itti uffatamu garuu hamma isaatti mucayyoo kana wanti irratti tokko hin jiru. Itti baay'eetti iyyuudha. Karaa duuba sana kaa'ee ji'a tokko waan hafe fakkaataa fi ofiifu. Amma isin funduratti isuma isin dhageessanu kana maal jedhaa ture. Muuziqaa teediin warra isaati baasee isaan ishee aggabbazaa yookaan immoo ishee affeeraa jedheera jechuudha. Soba dhiirrema soba qottoo wanti naasa'u tokko 100 keessaa % 100 keessaa dhiira gaarii yoo 5 argame yoodha barriin baddee yaa uummataa. Namichuun kun qaama ijoollee manaa qabaa. Boodarra gudiitu baagaa hin agartu. Ijoollee manaa qabaa, warra qabaa, warra sanaa wajjinis nagaan qabu. Isheen kun wanti siin quba qabdu hin jirtu. Kanaafiyyuu of eeggannoo gochuuf gaariidha yaa obboleeyyan kiyya. Keessattiyyuu nu warri biyya hambaa jirru kuni dafnee ofii keenya gara laafessu ta'uu waan taaneef dafnee nama amanuu hin ta'u. Akkuma dubbiin waaqayyo jedhu nama jaalladha malee nama hin naadha. Namni har'a nama nu jaallatu
fakkaatee ka'ee borummoo garagaluu danda'a. Kanaaf yoo of eeggannoo gochuun gaariidha. Boodarra waan uumamu wajjumaan ilaalla. Hojii hojjechuun naurii miti. Hatuutu nauriidha. Akkuma amma dura yeroo jalqabaa moggaasaa ture, jajaa ture. Dhumarra yeroo silkiin fattashamee dhugaan jirtu akka ilmoo qabu warra qabu warri qaraxan kun mucayyoon jaalalleen sunis argitu. Waan jedhee arrabse namichumti garaa borcii kun jechuudha. Waraabatti shinti beetii shinti beet haa ta'abi waan arge jedhee arrabsaa ture jechuudha. Namni irraa yeroo laalanu nama beekumsa qabu, nama sammuu bal'aa qabu, nama yaadu idimeenis jalaan deemeera namichoo namni xiqqoo ishee idimee jalaan deeme yaadni isaallee akkasuma guddaadha. Garuu inni kun garaatu guddate malee yaada guddaa hin qabu. Yaaduma gonkumaa hin qabu. Yaada hin qabu. Garaatu guddate. Wajjiniin ilaala baay'ee tokko miira keessa nama galcha dubbiin dubbatu dhugaa waaqa. የጀመራችሁ ስንት ዓመት ሆነ ሲቆጠር 10 ምናምን ዓመት የትውውቅ ጊዜያችሁ ነው አይደለ? በፍቅር ምን ያህል ዓመት ቆያችሁ? ፖይንቴ ጊዜ ገደብ ያደረገ ነው። ይሄን ያህል ዓመት ቆይተናል እንድትይ ማለት ነው። አንድ 7 ዓመት ቆይተናል። 7 ዓመት በፍቅር 7 ዓመት ቆይተናል። ማን ነበር የፍቅር ጥያቄ ያነሳው? እንዴት ነበር እስቲ የፍቅር ጥያቄን ያቀረብክበት መንገድ? የመጀመሪያ ጊዜ ትንሽ ፈርቼ ነበረ እንደማንኛውም ሰው። ግን ያው በጣም ስለምወዳትና እንዳጣት ስለማልፈልግ በቃ መጥቼ ቀጥታ ነው የጠየቅኳት። ምን ብለህ ጠየቃት? ምን ብለህ ነበር የጠየቃት? ያው ለማግባትን ፈቃደኛ ነሽ ወይ እኔን ብዬ ነበር የጠየቅኳት። እሷም ደስተኛ ነኝ አለችኝ። እኔም በቃ በጣም ነው ደስ ያለኝ። ያ ቀን ለኔ በጣም ልዩ ቀን ነበረ። በቃ ምንም ገርጻው ቃላት የለም። እድለኝነት ስሜት እንደሚሰማክ ነው ከፊትክ ላይ ማየው። አዎ። እሺ ሰዎች ስለ ፍቅራችሁ ምን ይላሉ? ያው ሰዎች ብዙ ነገር ሊሉም ይችላሉ፣ ብዙ ነገር ሊያወሩ ይችላሉ። ከሁኔታችንም ከሷም ቅድም እንደነገረችሽም ከሷም ቤተሰቦች አንጻርም እሷንም እንደምታያት ትንሽም ከኔ እንትን ስለምትልም ብዙ ነገር ይወራል፣ ወሬዎች ይኖራሉ። ግን ፍቅር ያሸንፋል። ምን አይነት ወሬዎች ይመጡ ነበር? ማለት እናንተን የሚያንገራግር አይነት ወሬዎች መጥቶ ያውቃል በእናንተ ህይወት ላይ? አዎ ያው እሷ ቀድም ተቀስቀስ አድርጋልሻለች። በሷ በኩል የሷም ትንሽ ከኔ ተለቃለች ነች እንዳየሻት። ተለቅ መሆኗም ትንሽ አትሆንም እንዴት ነው ምናምን የሚል ወሬ ይመጣል። ያው ግን ፍቅር ይበልጣል፣ ሁሉንም ነገር ፍቅር ያሸንፋል ብዬ አብሬያት አለሁ። ታፈቅራታለህ? በጣም ታፈቅሪያለሽ? ጥያቄ የለውም። በጣም ነው ማፈቅር። እሺ غسول اليدين لايفبوي فائق السرعة يمنح حماية 100% أقوى من الجرعة في 10 ثواني فقط. ያንቺን ባህሪ እና እሱን ባህሪ ነግራችሁኛል ለሰዎች። ግን ምኑ ነው ከባህሪው የምትወጂለት ባህሪ ምንድነው? ጅልነቱ። የምርሽና ጅል መሆን ያስደስትሻል? ለሰው ነው ጅል የሆነው እንጂ ለእኔ ግን ጅል አይደለም። በሰው ዘንድ ሲታይ ጅላጅል ነው፣ ሞኝ ምናምን ይመስላል። ግን ብዙ ቁም ነገሮች አሉት ሀቢቢ። በጣም ብዙ ቁም ነገሮች የሚገባኝ እኔም ብቻ ነው እና የማደምጠውም እኔ ነኝ። ብዙ ነገሮቹ እኔን እንድገዛው አድርጎኛል። ፍቅር ውስጥ እንድገባና የልጆች አባት እንዲሆን የምፈልገው። ስለዚህ አግብቶ የመውለድ ነገር በጣም ጠንከር ያለ ነው ማለት ነው። ሀቢብቲ ጋር ስትመጪ በዚህ እድሜ አግብቼ መውለድ ብቻ ነው የምፈልገው።
እግዚአብሔር በህይወታችሁ ጣልቃ ይግባ። እንግዲህ ጥሩ ጊዜ ይኖራችኋል ብዬ አስባለሁ። ጥሩ የትዳር ዘመን ተመኘውላችሁ በእኔና በተመልካቾቼ ስም። እሺ ዳኒ የምትወድላት ባህሪዋ ምንዋን ነው? እሷ በጣም ቀናነቷ፣ ደግነቷ፣ ትሁትነቷ፣ ታዛዥነቷ በጣም ደስ ይለኛል። ኢትዮጵያዊነቷ ነገር ደስ ይለኛል። በጣም ጥሩ ሰው ነች። ለሰው ጥሩ ነገር ነው የምታስበው፣ ክፉ ነገር አታስብም። ያ ነገር መልካምነቷ በጣም ይገዛኛል። እሺ እንዲተውልሽ የምትፈልጊው ይሄን ነገር ቢቀንስልኝ ወይ እንዲያደርግልሽ የምትፈልጊው ነገር አሁን እንዲያደርግልሽ የምትፈልጊው ነገር ካለ ወይ እንዲተውልሽ የምትፈልጊው ባህሪ ምንም ሊሆን ይችላል። እድሉን ልስጥሽ። ሀቢብቲ ዳኒ ይሄ ባህሪው እንዲተውልኝ ወይ ደግሞ ይሄን እንዲያደርግልኝ እፈልጋለሁ የምትይው ነገር ካለ እድሉን ልስጥሽ እስቲ። ሀቢቢ ብዙ ነገሩ ጥሩ ነው ብዬሻለሁ። ትንሽ ቢተውልኝ የምለው ባህሪ አለ። ድብቅነቱን ቢተውልኝ ይሄ ባህሪው ደስ ይለኛል ማለት ነው። ድብቅ ነው ስቲ ማለት ነው ማለትም እኔ ብዙ ነገሬን ነግሬዋለሁኝ እና አንዳንድ ጥሩ ማልሰማቸው ነገሮች አለ ስለ ዳኒ እና እሱን ቢተውልኝ የምለው ነገር አለ። እሺ እንግዲህ ሀቢብቲ ዳኒ ይሄን ነገር ቢተውልኝ ወይ ደግሞ ይሄን ነገር እንዲያደርግልኝ እፈልጋለሁ ካልሽ በእኔም በተመልካቾቼም ስም ሰዓቱን ልስጥሽ። እሺ ሀቢቢ ቢተውልኝ የምለው ነገር በጣም በስልክ ያናድደኛል። እጅግ በጣም እዛ በጣም ክራውድድ ነው ስራ በጣም ቢዚ ሆኜ ስደውልለት የማያነሳው ፓርት በጣም ያቃጥለኛል። ፈልጌው ላወራው እስቲ ለዛ ያለኝ ነገር በጣም እንትን ስለሆነ በሰዓት ነው የምጠቀመውና ስደውልለት ስልክ አያነሳ። ያ ባህሪ በጣም ያናድደኛል። ዳኒም ደግሞ ሀቢብን የምወድለት ባህሪ በጣም ገራገር ነው። የገራገር ነገር የዘቢባን ዘፈን ሳያስጋብስ አይቀርም። በነገራችን ላይ በፊትም ጋብዘዋለሁ። ኧረ እባክሽ ገራገር ለሱ ነው። እስቲ በድምጽሽ የኔ ድምጽ እንኳን እንስማው ዳኒ። እንዴ በጣም እንጂ ለዳኒዬ ብቻ በሽኩር ታዘፍኝለታል። አይ እስቲ እኛም እንስማው ኦዲየንሱን ጋር ገራ ታደረገ የመውደድ ነገር ገራ ተንባዩ ጠፍቶ ልቤ ከም ሀቢብቲ ማሽ አይ ጥሩ ድምጽ አለሽ። እሺ ሌላ እንዲተውልሽ የምትፈልጊ ወይ እንዲያደርግልሽ የምትፈልጊ ነገር የለም ከዚህ ውጪ ከስልክ ከማንሳት ውጪ? እሺ ሀቢብቲ በድጋሚ አንድ እድል ልስጥሽና ሌላ እንዲያደርግልሽ የምትፈልጊ ነገር ካለ ያው ስላዘፈንሽ ማዘፈን ትችያለሽ። እስቲ አንቺንም ስላዘፈንሽ ማዘፈን ትችያለሽ። አንድ እድል ብቻ ነው ከዚህ በኋላ አልሰጥሽም። የምትፈልጊው እኔ እንዲያደርግልኝ የምፈልገው አሁን እኔና ሀቢቢ እንጋባ ቀናቶች ብቻ ናቸው የቀሩ። እህቱን እንዲያስተዋውቀኝ ብቻ ነው የምፈልገው። ከእህቱ ጋር አልተዋወቅሽም? እስቲል አላስተዋወቅም። ከማን ጋር ነው የሚኖረው? ከማን ጋር ነው የምትኖረው ዳኒ? ከእህቴ ጋር። ሌሎቹንስ ፋሚሊዎቹን ታውቂያቸዋለሽ? እኔ ማናቸውንም ፋሚሊ አላስተዋወቀኝም። እኔ ግን አስተዋውቄዋለሁ። ልትጋቡ ደርሳችኋል። እሺ ዳኒ ለምንድን ነው ከእህት ጋርም ሆነ ከቤተሰቦች ጋር ሀቢብቲን ማስተዋወቅ ያልፈለግከው? አዎ ከቤተሰቦች ጋር ትንሽ ያለመስማማት አንግባባ። ትንሽ በእኔ ያፍሩብኛል፣ ደስተኛ አይደሉም። ለምንድን ነው የሚያፍሩብህ? አዎ እኔ ትንሽ ወጣ ያልኩም ይመስላቸዋል። እንደ በሽተኛ አድርጎ ነው የሚያስቡ እና እኔም ደግሞ ያ ነገር አያስደስተኝም እና እኔም ከነሱ ጋር ብዙም እንትን ስላልሆንኩኝ እኔም ስለማይመቸኝ እስከዛሬ ድረስ አላስተዋወቅኳት። እና ከእህት ጋር አብረህ ነው የምትኖረው እና እህትህን ስለምን ማስተዋወቅ አልፈለግም? ወይስ እሷም ህይወት ውስጥ እንደዛ ብላ ታስባለች? አዎ የምታስብ ትመስለኛለች። ብዙም ደስተኛ አይደለችም፣ በእኔ ታፍራለች። ለምንድን ነው የሚያፍሩብህ? ማለት ሰው እንዴት በሰው ያፍራል? አልገባኝም። እኔ እንጃ። እኔ ብዙ እኔም የማይገቡኝ ነገሮች አሉ። አንቺ አፍረሽበት ታውቂያለሽ? እኔ ሀቢቤን አፍሬበት አላውቅም። ያን ነገር አምኜበት ነው የገባሁት። የሚባሉ ነገሮች አሉ። ግን ምንድን ነው የሚባሉት? እስቲ ግልጽ አድርጉልኝ። አሁን ሀቢቤ ኦቲዝም ነው ይላሉ። በሕክምና ተረጋግጧል ነው?
እስከማውቀው ድረስ እንግዲህ ትጠይቅልኝ በሕክምና የተረጋገጠ የኦቲዝም ካርድ አለክ? እሱ የለኝም፣ ግን ዝም ብሎ ከፊዚካሌ ከሰውነቴ ከውፍረቴ አንጻር ምናምን ነው እንጂ ምንም እንደምታየኝ ያው ያዋራሽኝ አይደለ? ምንም ነገር የለም። ግን ያው አንዳንዴ ያጋጥማል። እንደዛ ብለው ስለሚያስቡ ያፍራሉ ነው እንጂ ምንም የለም። ወደ ተመልካቾቻችን በዚህ አጋጣሚ ማስተላለፍ የምፈልገው ማንም ሰው ምንም ቢሆን ወዶ ፈልጎ አልተፈጠረም። የፈጠረው አንድ አምላክ ፈጣሪ ነውና ባለን ፊዚካል ወይ ደግሞ ባለን ደምግባት ወይ ውበት መገመት የለብንም ብዬ አስባለሁ። እሺ ሀቢብቲ ማለት የምትፈልጊው ነገር አለ? እስካሁን አታውቂም ነበረ፣ ለዚህ ነው ማላስተዋወቅሽ እያለሽ ነው። እኔ ማለት የምፈልገው ምንም ይሆኑ ምንም ቤተሰቡን መተዋወቅ ፈልጋለሁ። መልእክት ማስተላለፍ ትችያለሽ። እሺ የዳንኤል ቤተሰቦች ላይ መልእክት ማስተላለፍ ትችያለሽ። አንቺ ኦቲዝም እንዳልሆነ አምነሽ ተቀብለሻልና አንቺ አመንሹን ያንቺን ፍቅር እንዲያውቁ እስቲ እድሉ ልስጥሽ። እኔ ሀቢቢን ኦቲዝም ነው ምናምን የሚባለውን ነገር በሕክምና የተረጋገጠ ነገር የለም። እስካየው ድረስ እስካየሁት ድረስ ሀቢቢ ለእኔ ጥሩ ፍቅር እየሰጠኝ ነው እና የወደፊት ባሌ የሚሆን ሰው ባሌ ስለሚሆን ወድጄና ፈቅጄ የልጆች አባት ብቻ እንዲሆን ነው የምፈልገው። እሺ ግን እቺን ጥያቄ መለስ ብዬ ልጠይቅሽ። ኦቲዝም ቢሆን ኖሮ ማለት በሕክምና የተረጋገጠ ማስረጃ ቢኖረው ፍቅረኛሽ ታደርጊዋለሽ? ያለው ባህሪ አለ፣ ግን የኦቲዝም ህመም ተጠቂ ነው ብትባይ ማለት ነው። ፍቅር አይደለ? ፍቅር ይበልጣልና አሳክመዋል። በጣም የሚገርም ነው። እኔም ይሄን ሀሳብሽን ነው የምደግፈው ሳይው ባለው ማንነት እንጂ ማለት እንዴት ነው በተሰጠው ይሄ በሽታም ራሱ አንዳንዴ እኮ ጸጋ ነው አይደል? የልብ ታማሚ አላፈቅርም ማለት አይቻልም። ስለዚህ ያለሽን ስብዕና እግዚአብሔር በደንብ ያደራጀው እላለሁ። እሷስ ላይ ምን አይነት ነገሮች ተብለህ ታውቃለህ? በአንተ በኩል እንዲህ ማለት ተዋት እንደዚህ ናት እንዲህ ናት የሚባሉ ወቀሳዎች ነበሩ? ሀቢብቲ ጋር ስትመጪ በዚህ እድሜ አግብቼ መውለድ ብቻ ነው የምፈልገው። እግዚአብሔር በህይወታችሁ ጣልቃ ይግባ። እንግዲህ ጥሩ ጊዜ ይኖራችኋል ብዬ አስባለሁ። ጥሩ የትዳር ዘመን ተመኘሁላችሁ በእኔና በተመልካቾቼ ስም። እሺ ዳኒ የምትወድላት ባህሪዋ ምንዋን ነው? እሷ በጣም ቀናነቷ፣ ደግነቷ፣ ትሁትነቷ፣ ታዛዥነቷ በጣም ደስ ይለኛል። ኢትዮጵያዊነቷ ነገር ደስ ይለኛል። በጣም ጥሩ ሰው ነች። ለሰው ጥሩ ነገር ነው የምታስበው፣ ክፉ ነገር አታስብም። ያ ነገር መልካምነቷ በጣም ይገዛኛል። እሺ እንዲተውልሽ የምትፈልጊ ይህን ነገር ቢቀንስልኝ ወይ እንዲያደርግልሽ የምትፈልጊው ነገር አሁን እንዲያደርግልሽ የምትፈልጊው ነገር ካለ ወይ እንዲተውልሽ የምትፈልጊው ባህሪ ምንም ሊሆን ይችላል። እድሉን ልስጥሽ። ሀቢብቲ ዳኒ ይሄን ባህሪውን ቢተውልኝ ወይ ደግሞ ይሄን እንዲያደርግልኝ እፈልጋለሁ የምትይው ነገር ካለ እድሉን ልስጥሽ እስቲ። ሀቢቢ ብዙ ነገሩ ጥሩ ነው ብዬሻለሁ። ትንሽ ቢተውልኝ የምለው ባህሪ አለ፣ ድብቅ ነው። ድብቅነቱን ቢተውልኝ ይሄ ባህሪው ደስ ይለኛል ማለት ነው። ድብቅ ነው ስቲ ማለት ማለትም እኔ ብዙ ነገሬን ነግሬዋለሁኝ እና አንዳንድ ጥሩ ማልሰማቸው ነገሮች አለ ስለ ዳኒ እና እሱን ቢተውልኝ የምለው ነገር አለ። እሺ እንግዲህ ሀቢብቲ ዳኒ ይህን ነገር ቢተውልኝ ወይ ደግሞ ይህን ነገር እንዲያደርግልኝ እፈልጋለሁ ካልሽ በእኔም በተመልካቾቼም ስም ሰዓቱን ልስጥሽ። እሺ ሀቢቢ ቢተውልኝ የምለው ነገር በጣም በስልክ ያናድደኛል። እጅግ በጣም እዛ በጣም ክራውድድ ነው ስራ፣ በጣም ቢዚ ሆኜ ስደውልለት የማያነሳው ፓርት በጣም ያቃጥለኛል። ፈልጌው ላውራው እስቲል እዛ ያለኝ ነገር በጣም እንትን ስለሆነ በሰዓት ነው የምጠቀመው እና ስደውልለት ስልክ አያነሳ። ያ ባህሪ በጣም ያናድደኛል። ዳኒን ደግሞ ሀቢብን የምወድለት ባህሪ በጣም ገራገር ነው። ይሄ ገራገር ነገር የዘቢባን ዘፈን ሳያስጋብስ አይቀርም። በነገራችን ላይ በፊትም እጋብዘዋለሁ። ኧረ እባክሽ ገራገር ለእሱ ነው። እስቲ በድምፅሽ የኔ ድምፅ እንኳን እንስማዋ ዳኒ። እንዴ በጣም እንጂ ለዳኒዬ ብቻ በሽኩርታ ዘፍኝለታል። አይ እስቲ እኛም እንስማ ኦዲየንሱን ጋር
ገራ 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 ታደረገ የመውደድ ነገር ገራ ገራ ገር ተንባዩ ጠፍቶ ልቤ ከም ሀቢብቲ ማይታሽ አይ ጥሩ ድምጽ አለሽ እሺ ሌላ እንዲቶልሽ የምትፈልጊው ወይ እንዲያደርግልሽ የምትፈልጊው ነገር የለም ከዚህ ውጪ ከስልክ ከማንሳት ውጪ እሺ ሀቢብቲ በድጋሚ አንድ ድል ልስጥሽና ሌላ እንዲያደርግልሽ የምትፈልጊው ነገር ካለ ያው ስላዘፈንሽ ማዘፈን ትችያለሽ እስቲ አንቺንም ስላዘፈንሽ ማዘፈን ትችያለሽ አንድ ድል ብቻ ነው ከዚህ በኋላ አልሰጥሽም የምትፈልጊው እኔ እንዲያደርግልኝ የምፈልገው አሁን እኔና ሀቢቢ እንጋባ ቀናቶች ብቻ ናቸው የቀሩ እህቱን እንዲያስተዋውቀኝ ብቻ ነው የምፈልገው ከእህቱ ጋር ተዋወቅሽም እስቲል አላስተዋወቀም ከማን ጋር ነው የሚኖረው ከማን ጋር ነው የምትኖረው ዳኒ ከእቴ ጋር ሌሎችንስ ፋሚሊዎቹን ታውቂያቸዋለሽ እኔ ማናቸው ነው ፋሚሊ አላስተዋወቀኝም እኔ ግን አስተዋውቀዋለሁ ልትጋቡ ደርሳችኋል እሺ ዳኒ ለምንድን ነው ከትጋም ሆነ ከቤተሰቦች ጋር ሀቢብቲ ማስተዋወቅ ያልፈለከው አዎ ከቤተሰቦች ጋር ትንሽ ያለ መስማማት አንግባባ ትንሽ በእኔ ያፍሩብኛል ደስተኛ አይደለም ለምንድን ነው የሚያፍሩብህ አዎ እኔ ትንሽ ወጣ አልኩም መስላችኋል እንደ በሽተኛ አድርጎ ነው የሚያስቡ እና እኔም ደግሞ ያ ነገር አያስደስተኝም እና እኔም ከነሱ ጋር ብዙ እንትን ስላልሆንኩኝ እኔም ስለማይመቸኝ እስከዛሬ ድረስ አላስተዋወቅኳት እና ከእህት ጋር አብረህ ነው የምትኖረውና እህትህን ስለምን ማስተዋወቅ አልፈለግም ወይስ እሷም ህይወት ውስጥ እንደዛ ብላ ታስባለች አዎ የምታስብ ትመስለኛለች ብዙም ደስተኛ አይደለችም በእኔ ታፍራለች ለምንድን ነው የሚያፍሩብህ ማለት ሰው እንዴት በሰው ያፍራል አልገባኝም እኔ እንጃ እኔ ብዙ እኔም የማይገቡኝ ነገሮች አሉ አንቺ አፍረሽበት ታውቂያለሽ እኔ ሀቢቢን አፍሬበት አላውቅም ያን ነገር አምኜበት ነው የገባሁት የሚባሉ ነገሮች አሉ ግን ምንድነው የሚባሉት እስቲ ግልጽ አድርጉልኝ አሁን ሀቢቢ ኦቲዝም ነው ይላሉ በህክምና ተረጋግጧል ነው እስከማውቀው ድረስ እንግዲህ ትጠይቅልኝ በህክምና የተረጋገጠ የኦቲዝም ካርድ አለክ እሱ የለኝም ግን ዝም ብሎ ከፊዚካሊ ከሰውነቴ ከውፍረቴ አንጻር ምናምን ነው እንጂ ምንም ይወጥ እንደምታየኝ ያው ያዋራሽኝ አይደለ ምንም ነገር የለም ግን ያው አንዳንዴ ያጋጥማል እንደዛ ብለው ስለሚያስቡ ያፍራሉ ነው አዎ እንጂ ምንም የለም ወደ ተመልካቾቻችን በዚህ አጋጣሚ ማስተላለፍ የምፈልገው ማንንም ሰው ምንም ቢሆን ወዶ ፈልጎ አልተፈጠረም የፈጠረው አንድ አምላክ ፈጣሪ ነውና ባለን ፊዚካል ወይ ደግሞ ባለን ደምግባት ወይ ውበት መገመት የለብንም በያስባለሁ እሺ ሀቢብቲ ማለት የምትፈልጊው ነገር አለ እስካሁን አታውቂም ነበር ለዚህ ነው ማላስተዋወቅሽ እያለሽ ነው እኔ ማለት የምፈልገው ምንም ይሆኑ ምንም ቤተሰቡን ልተዋወቅ ፈልጋለሁ መልእክት ማስተላለፍ ትችያለሽ እሺ የዳንኤል ቤተሰቦች ላይ መልእክት ማስተላለፍ ትችያለሽ አንቺ ኦቲዝም እንዳልሆነ አምነሽ ተቀበለሻልና አንቺ አመንሹን ያንቺን ፍቅር እንዲያውቁ እስቲ እድሉ ልስጥሽ እኔ ሀቢቢን ኦቲዝም ነው ምናምን የሚባለውን ነገር በህክምና የተረጋገጠ ነገር የለም እስካየው ድረስ እስካየውት ድረስ ሀቢቢ ለኔ ጥሩ ፍቅር እየሰጠኝ ነው እና የወደፊት ባሌ የሚሆን ሰው ባሌ ስለሚሆን ወድጄና ፈቅጄ የልጆች አባት ብቻ እንዲሆን ነው የምፈልገው እሺ ግን እቺን ጥያቄ መለስ ብዬ ልጠይቅሽ ኦቲዝም ቢሆን ኖሮ ማለት በህክምና የተረጋገጠ ማስረጃ ቢኖረው ፍቅረኛሽ ታደርጊዋለሽ ያለው ባህሪ አለ ግን የኦቲዝም ህመም ተጠቂ ነው ብትባይ ማለት ነው ፍቅር አይደለ ፍቅር ይበልጣልና አሳክመዋለሁ በጣም የሚገርም ነው እኔም ይሄን ሐሳብሽን ነው የምደግፈው ሳይው ባለው ማንነት እንጂ ማለት እንዴት ነው በተሰጠው ይሄ በሽታም ራሱ አንዳንዴ እኮ ጸጋ ነው አይደል የልብ ታማሚ አላፈቅርም ማለት አይቻልም ስለዚህ ያለሽን ስብዕና እግዚአብሔር በደንብ ያደራጀውላል እሷስ ለምን አይነት ነገሮች ተብለህ ታውቃለህ በአንተ በኩል እንዲህ ማለት ተዋት እንደዚህ ናት እንዲህ ናት የሚባሉ ወቀሳዎች ነበሩ ማለት እሱ አሁን ኦቲዝም ነው እንዲህ ነው አሉ ግን በህክምናም ቢረጋገጥ እኔ ለዳኒ ወይ ደግሞ እሷ በመጠራ ስም ለሀቢብ ያለኝ ፍቅር ቅንጣት ያህል
አልደራደርባትም ማለች ሰዎች ግን ላንተ የሰጡ ፊድባክ ካለ ፊዚካላዊ ሰዎች ከሚያስቡ ቤተሰቦች ያው ትታያላችሁ ብዬ አስባለሁ ትዳር ውስጥ ልገቡ ስለሆነ ምን አይነት ምላሾችን ስለሷ አሉታይም አዎንታይም ነገር ተብለህ ታውቃለህ? ያው ሰዎች ቀደም እንዳሉት እንደነገርኩሽ ነው ግን በጣም እንደምታያት በጣም ቆንጆ ነች ግን እቺ እድሜዋን የጨረሰች አሮጊት ምን ታደርግላለች አረብ ሀገር እድሜዋን ጨርሳ የመጣች ሴት ምን ትጠቅማለች ምናምን ምን ያሉ ብዙ ያወራሉ እኔ ግን ሁሉን ነገር በቃ ፍቅር ይበልጣል ብዬ ከሷ ጋር ቁንጅና እነሱንም ያሳምኗል ማለት ነው አዎ ቢያገኟት የሚምሯት ይመስላል የሚምሯት አይመስለኝም አረብ ሀገር የምትሄድ ሴት ለትዳር አትሆንም ይላል የኛ ማህበረሰብ ለምን ማለት ለስራ ነው አይደል የምትወጣው ሀቢብቲ እዚህ ላይ መጨመር የምፈልግ ነገር አለ ብዙዎቹ ላይ አረብ ሄደ የመጣች አይ ምናምን ነገር ይባላል አረብ ሀገርም ሲኬድ ደግሞ ሰው ቤት ብቻ አይሰራም ቢሰራም ስራ ነው ስርቆት ወይ ሽርሙጥና አይደለም የምትሄጂው ህይወትን ብለሽ ነው ህይወት የምታስከፍልሽ ዋጋ አለች እና እስቲ እዚህ ላይ የሆነ ነገር በይልኝ እሺ የአረብ ሀገር ሴት በጣም ጀግና ናት የአረብ ሀገር ሴት ሽንት ቤትን ብታጥብ ስራ ነው ግን የአረብ ሀገር ሴት በጣም ማደንቃት ናት እኔ ስለሄድኩና ስለሰራው አይደለም ጀግና ናት የሀገር ፍቅር ይገባታል ብዙ ኃላፊነት አለባት ልጆች ታስተዳድራለች አልፋ ተርፋ ማህበረሰቡን የምትረዳ ሴት የኔ ጀግና ሴት ማለት አረብ ሀገር ያለች ሴት ናት በዚህ አጋጣሚ አረብ ሀገር ያሉት ሴቶች በሙሉ ጠንከራችሁ ሰሩ ጀግኖች ናቸው ነው መላች እሺ አሪፍ መልእክት ነው እኔም እህቶቻችን ብዙ እያንዳንዱ ቤተሰብ ውስጥ ቢፈለግ ያለ ሊዳ አለ ብዬ አላስብም እና እኔ በጣም ነው የምወዳችሁ በጣም ነው ማከብራችሁ በሰላም ለሀገራችሁ ብቁላለው ጠንክሩልን ሁሉም ያልፋል እሺ አንቺ ግን አረብ ሀገር እንደሚባለው ሰው ቤት ወይ ደግሞ እድሜሽን የፈጀሽበት አይነት ህይወት ነበር የኖርሽ ወይስ እንዴት ነበረ ያናሯር ዘይብሽ በዛው ማስተላለፍ ከፈለግሽ እሱን ለሚወቅሱት ጓደኞቹም ቤተሰቦቹ እሺ እኔ አረብ ሀገር ማንኛውም ሴት ስትሄድ መጀመሪያ ሰው ቤት ትሰራለች ከዛ በኋላ እያልሽ እያደግሽ ስትሄጂ ሞል ትሰሪያለሽ ብዙ ጋርቤጅ ምናምን ትሰራለች በጣም ብዙ ስራ ያለበት ሀገር አረብ ሀገር ነው ነፃነት አለ በእምነታችንም እንደ ልባችን ገብተን ወጥተን የምንሰራበት የት ነበር የምትኖሪው በእምነት ስትያው አንዳንድ ጠበቅ ያሉ የእምነት እንትኖች ስላሉ አንገትሽ ላይ ምክር አየው ኦርቶዶክስ ነሽ በእምነትሽ ብዬ ስላመንኩ ነው እኔ ዱባይ ነው የምኖረው ዱባይ ረጅም ዓመት ሰርቻለሁ ሞል ላይ ሰርቻለሁ ዱባይ ሞል ሰርቻለሁ ቻይና ሞል ሰርቻለሁ ሻርጃ ሰርቻለሁ በጣም ያቆኛል ብዙ ቦታዎችን ሰርቻለሁ ሞልን አንቀጥቅጠሻታል ማለት ነው ሀገረ ዱባይ አዎ አብዛኛው ሰው ያቀኛል ሞል ያለ ሰው በደንብ ያቀኛል እና ጥሩ ጊዜ ነበር አሳልፌ የመጣሁት ደስ ይላል በነፃነት ነው የምንኖረው አንገቴ ላይ እንዳየሽው መስቀላችንን አድርገን ነው የምንሰራው የዱባይ ህዝብ የዱባይ ሼክ አህመድ በራሸድ በጣም የምወደው ጀግና የሃይማኖት አባት ነው ስለዚህ ተወጃቸዋለሽ እሺ ማስተላለፍ መፈልግ ማለት ብዙ ጊዜ መስሪያም እንደሆነች ዱባይ በተለይ ዱባይ መበላሻ ሀገር ናት ብዙ እህቶቻችን ያልተገቡ ሱስ ውስጥ ያልተገባ የሴትነት ክብር የሚያዋርድ ነገር ውስጥ ይገባሉ ያው ሁኔታዎች አስገድዷችሁ ነው እረዳቸዋለሁ ግን እስቲ አንቺ ካለሽ ልምድ እና ተሞክሮ አንፃር ማስተላለፍ የምትፈልጊው መልእክት ካለ እኔ ዱባይ ሴት መጀመሪያ ሰናግርሽ ጀግና ናት ብዬሻለሁ ለስራ ነው የወጣችው ያው ይኖራል ችግር ይኖራል ከማዳም ጋር ላይ ነው ይችላል የደላላ ችግር የኤጀንት ጉዳይ ይሄ ያማረራትና ሳትወድ በግዷ ጠፍታ ትሰራለች ጠፍታ ስትሰራ ደግሞ ህይወቷ ያምርላት
ከዛ ምን ትሆናለች? ሳትወድ በግዷ ሴተኛ ዳሪ ልትሆን ትችላለች ቤተሰቧን ስለምታስተዳድር እንጂ የዱባይ መንግስት በጣም እኔ ማዳሞችን በጣም ነው ማደንቃቸው። በጣም ጥሩዎች ናቸው የዱባዮች በጣም ጥሩ ናቸው እና ያያ ይመስለኛል የደላላ ችግር ነው የደላላና የኤጀንት ጉዳይ ይመስለኛል እና ቢስተካከል የአረብ ሀገር ሴት ጀግና ናት። ሽንት ቤት ጠርጋ ዝቅ ብላ ሰርታ ነው ከፍ ብላ ሞል ይሰራችሁ። ዝቅ ሳይባል ከፍ አይባልም እና የኔ ጀግና የአረብ ሀገር ሴት ናት። እሺ ደስ የሚል ነገር ነው። እውነት ነው። ህይወት እንኳን ከሀገር ተወጥቶ ባለንበትም ከባድ ነው። እሺ አንተ የአረብ ሀገር ሴት ልታገባ ስለሆነ ምን ይሰማሃል? ለአንተ ምን አይነት ፊድባክ አለው? እኔ በጣም ነው ደስ የሚለኝ። በጣም ነው የምወዳትም። ከዚህ በፊትም እንደነገርኩሽ በጣም ደስ ትለኛለች። የተፈለገ ነገር ቢወራም ምንም ነገር ቢባልም በቃ ደስ በሚል ሁኔታ ሰርጋችንም ቅርብ ስለሆነ ስለደረሰ እየተጠራው ነው። ግን ይሄን ነገር አዎ ተጋብዣለሁ። ተጋብዘሻል እንዴ? እኔም ብቻ ነው ወይስ ሙሉ የክሩ አባል ከካሜራ ጀርባ? ሁላችሁንም። እሺ እናመሰግናለን። እሺ እዛ ላሉት እህቶቻችን ምን አይነት መልዕክት ታስተላልፋለህ? ምን ትመኝላቸዋለህ? አዎ እዛ በጣም ስቃያቸውን በልተው በጣም ደክመው የሚበሉ አሉ። በዛውም እሷ እንዳለችው ጥሩ አሰሪዎች አሉ፣ መጥፎም አሰሪዎች አሉ። ግን እዚህ ያሉ ራሳቸውን ቢጠብቁ ጥሩ ነው ላለው። ከመጥፎ ደላሎች ራሳቸውን ቢጠብቁ፣ ከመጥፎ ኤጀንቶች እንደዚህ ገንዘባቸውን ከሚበሉ ከሚያጭበረብሩ ሰዎች እንትን ብሎ ስለሚሄዱበት ቦታ በደንብ አጣርተው አውቀው ቢሄዱ ጥሩ ነው ላለው። ምን ትመኝላቸዋለህ? በተጨማሪ ያው ሰርተው በልጽገው እንደሌላው ሀገር እንትን ብለው ሀገራቸውን የሚያሳድጉበትን ከዛም አልፎ ደግሞ ሀገራችን አድጋ ደግሞ ከስደት የሚገላገሉበትን ነገር እመኝላቸዋለሁ። እንግዲህ ውድ ተመልካቾቻችን አብዛኛው የአረብ ሴት ሀገሪቷን ያቆሙ ናቸው። በሚልኩት ብር ብዙ ቤተሰብ ተዳድሯል እና ተለውጬበታለሁ። ኢኮኖሚካሊ በጣም አሪፍ ህይወት ላይ አኑሮኛል ዱባይ መመላለስ ወይ ደግሞ መስራቴ ብለሽ ታምኛለሽ? በጣም ምን አይነት ለውጦችን እስቲ አጭር ጊዜ ለውጥ ልትምትቹ? እኔ እዛ ሞል ላይ ሰርቻለሁ። እዚህም ጥሩ ነገሮችን እንትም ያለ እዛ በሰራሁት ብር መኪና አለኝ። ወደ መኪናችሁ ስትሄድ አየሁኝና መኪናው ያንቺ ነው ማለት ነው? መኪናዋ የኔ ናት። መኪና አለኝ። ወደ 5-6 ቤተሰብ አስተዳደራለሁ። ጎረቤቶች አሉ። በጣም በቃ ስኬታማ የሚባል ህይወት ኖረሻል። ስኬታማ የምፈልገውን አይነት ኑሮ ያለው ተመስገን ነው። ላልኖራችሁትም እግዚአብሔር ጊዜውንና ገደቡን ጊዜውን ያቅርብላችሁ። እንደሷ ጠንክራችሁ ስሩ ላለው። አንተስ የምትፈልገውን ህይወት ኖራለች መሄዷ ጊዜ መፍጨቷ በትዕግስት እዛ መቆየቷ ጥሩ ህይወት ላይ እንድትደርስ አድርጓታል ብለህ ታምናለህ? አዎ በሚገባ ያው እንደምታየው በጣም ተለውጣለች፣ ስኬታማ ሆናለች። ጊዜዋንም አላባከነችም። አንዳንድ ጊዜ አረብ ሀገር እንደምትሰሚው ይመጡና ገንዘባቸውን ባልሆነ ነገር ያባክኑና ተመልሶ ደግሞ ወደ አረብ ሀገር የሚሄዱ ሰዎች አሉ። እሷ ግን እንደዛ አይደለችም። መልሳ ገንዘቧን በአግባቡ ተጠቅማ ጊዜዋንም ገንዘቧንም እንትን ያለች ሴት ነች። ደስ ይላል። እሺ ውድ ተመልካቾቻችን ከሀቢብቲና ከዳንኤል ጋር ጥሩ ቆይታ እያሳለፍን ነበረ። በስተመጨረሻም ወደ ዋና ጥያቄዎች ልገባ ነው። ታምናታለህ? ታምኛዋለሽ? በደንብ። እሺ አንተ ሀቢብቲ ላይ ቺት አድርገህባት ብታገኝ ወይ ደግሞ በሆነ አጋጣሚ ፍቅረኛ ብትይዝባት ለሀቢብቲ ትነግራታለህ ወይስ ምንድነው የምታደርገው? አረ በጣም ይከብዳል እንዴ! ግን ያው እንትን እኔ በእንትን በሆነ አጋጣሚ ቺት አደረግባት ቢባል ትነግራታለህ ሄዳ ወይስ ምንድነው የምታደርገው? በሰዓቱ የምትወስነውን ውሳኔ ማለት ነው። ለጊዜው የምወስነው ውሳኔ ለጊዜው ትንሽ ቁጭ ብዬ እንትን ከራሴ ጋር እወያያለሁ እና ብናገር ይቀለኛል። ተናገር እነግራታለሁ። ዳኒን ላይ ፍቅረኛ ብትደርቢ ወይ ደግሞ
ቺት ብታደርጊበት በሆነ አጋጣሚ ማለት ይሄ ነገር ይሆናል ወይ ሆኗል እያልኩ ይሄ ምንድነው መላምት ወይ ደግሞ ጥንቁልና አይደለም ያስኩት ግን ቢፈጠር ይሄ ነገር ቢፈጠር በሆነ አጋጣሚ ሳትፈልጊም ሊሆን ይችላል ሰዎች ነን እንሳሳታለን ቺት ብታደርጊበት በሰዓቱ ምን ልታደርጊ ትችያለሽ ትነግሪያለሽ ወይስ ምንድነው የሚፈጠረው ነገር የሚለውን ነው ማወቅ ስለምወደው አልነግረውም በጣም ስለማፈቅረው ረቀዋለሁ ሸሸዋለሁ እንጂ ደፍሬ መንገር አቅም የለኝም ይምርሽ ነው ማለት መራቅ ያው እሱ እነግራታለሁ ማንሳት ትችላለህ ዳኒ አይ ችግር የለም የስራ ስልክ እሺ ያው ሰዓታችን ስለያስኩባችሁ ብዬ ነው መነጋገር ትልቅ መፍትሄ ነው ብለሽ አታምኚም ፈልገሽ ላይሆን ይችላል ስቲል ማለት ይፈጠራል ብለሽ ታምኛለሽ ግን እኔ አላምንም ግን አይታወቅም የሰው ልጅ ፍቅር ስለሆነ ምትወድ ስልክክ እየጠራ ነው እና ማንሳት ትችላለህ አይ ችግር የለም በኋላ አደውልላችኋለሁ ችግር የለውም የስራ ስልክ ስለሆነ አይ ችግር የለውም ያው ጨርሰናል ብዬ ነው ብታነሳም ልትሄዱ ስለሆነ ኩላ ድርበደኑ አታለለ አይ በኋላ እዛ አደውልላችኋለሁ እሺ ስለዚህ አይፈጠርም ብለሽ ታምኛለሽ ቢፈጠር ግን እስከ ወዲያኛው ትርቂዋለሽ ከህይወቶች ለምን ያንን ነው ውሳኔ ትወስኛለሽ በጣም ስለምወደው በጣም ዋጋ የከፈልኩበት ነገር ስለሆነ ማለት ነው እኔ እንግዲህ ያው ተነጋግራችሁ ፍቱ ከሰው ዝተት ከብረት ዝገት አይጠፋም ይላል ለጋገሬ ሰው ብያስባለሁ እሺ የወንድ ጓደኛለሽ ማለት ቤስት ምናምን የምትዩ መቀርቢው አዎ የወንድ ጓደኛ አለኝ ከዚህ በፊት ጥሩ ጊዜ ያሳለፈነው ነበር አሁን ላይ ግን ሀቢቢ ነው ምርጫዬ ስላደረኩ ያለፈ ፍቅር ህይወት ነበር በፊት ያለፈ የፍቅር ህይወት ነበርኝ ጥሩ ያው አልተግባባን ስላልተግባባን አረብ ሀገር ነኝ ያለሁት ብዙ ነገሮች ጋር ማያስማማን ጉዳይ ስለነበር ተለያየን ሀቢቢን ደግሞ ሳገኘው እጅግ በጣም ጥሩ ሰው ነው ፍቅረኛሽ የበፊት ፍቅረኛሽ ፍቅረኛ እንዳያሽ ያውቃል ልታገቢ እንደሆነ አሁን ላይ ግንኙነት የለንም አያውቅም ስልኩ ግን ይኖረኛል ግን አያውቅም እሺ ያለፈ ፍቅር ህይወት ነበረክ ያለፈ ፍቅር ህይወት የለኝም እሺ ስለዚህ አሁን ዛሬ ጌሙን ለየት ላደርገው ነው ምንድነው ጌሙ የሚሆነው ሀቢብቲ ያለፈ ፍቅር ህይወቷ ጋር ትደውልና ፍራንክ ነው ያው ፊሊንግ አለው የለውም የሚለውን ለማረጋገጥና ስቲል እውነት ምን ያህል ታምነሽ ቆይተሻል እንዳልሽው ምንም አይነት ግንኙነት እንደሌለሽ ምናረጋግጥበት አንድም የጨዋታ ሁኔታ ነው ስቲል ካልተቀበላት አሁን ላይ አይ በቃ ያለፈ ህይወት ነው ምንም አይነት ነገር እንደሌላት ካደረገ ታማኝናት ስቲል ደግሞ ጨዋታውን ማሸነፋለች ማለት ነው ዳኒ ደግሞ እህቱ ጋር ይደውልና ሊያገባ እንደሆነ እናም ሀቢብቲ ፍቅረኛው እንደሆነች እጮኛው እንደሆነች ስቲል ዛሬ ሄዶ እንደሚያስተዋውቃት ይነግራታል ማለት ነው ይሄ አንድ የማደፋፈር አንድ ደግሞ ዘናፈታ የምንልበት አይነት ጌም ነው ያስማማችኋል ደስ ይለኛል እሺ ያልኳችሁ ጌም ግልጽ ነው አይደል አንደኛ አንቺ የምትፈልጊው ነገር ነው ሁለተኛ ደግሞ ያ ሰው የምር አይፈልጋትም ወይ ምንም አይነት ህይወት አልነበራትም ወይ የሚለውንም እናረጋግጥበታለን ምንም ካልፈለገ ደግሞ ያልኩሽን የስጦታ ፓኬጅ እንወስዳለን ማለት ነው እኔ ደስ ይለኛል ቴክስት መሰለኝ እሱ ማየት ይችላል እኮ ቴክስት አይደለ ሰዓታችን እንዳንል ደግሞ የመሸባችሁም ስለሆነ ማላምቦተጋ እንዴ ፍጡራማጋ ሌላም ቴክስት ልጅ አለክ እንዴ ዳንኤል አረ የለኝም የቴልጅ ልጅ እንዳለው ታውቂ ነበር እንዳትከተለኝ ተረጋጊ አይደለም ሀቢብቲ ቆይ ምንድነው ማለት አንተ ቆይ ልጅ አለክ እንዴ ምንድነው የምትረጋጊ ልጅ ነች ሌላም ቴክስት እኮ እየገባ ነው እስኪ ቆይ እኮ ቴክስቱን ተረጋጊና እንየው ደግሞ የሱን ስልክ ለምን ትይዥበታለሽ ለእኔም ባል ለልጅህም አባት መሆን አትችልም ማፈሪያ ዳንኤል 7 አመት አለፈ ልጅህ እንኳን 8ኛ አመቷ እየመጣ ነው ማለት አልገባኝም
እንገርሽ ነው በስተት ነው ነገር የለም ማለት እቺ ሴት ማናት የት ስልክ ነው አልገባኝም አዎ ልክ ነሽ የት ስልክ ነው ከእቴ ጋር ነው የምኖረው ብለህ ሌላ ትዳር ህይወት አለ ማለት ነው አረ በስተት ተሳካ እንዳትከተለኝ በቃኝ ብዙ ተብያለሁ ጥፋተኛ እውነትም ምናልባት በእቴ ስልክ ሌላ ሰው ሜሴጅ ልኮ ሊሆንም ይችላል አይታወቅም ሌላ ሰው ሆን ብሎ ያደርጋል እኔና እሷን ለማለያየት የሚል ሐሳብ ነው ያለ ዳኒ አዎ እና ለምን እህቱ ላይ እንደውል ማለት እህቴ ናት አልካ ስልኩን ይቅርታ ኪስሽ ላለመግባት በቃ ስልኬን አምጪ እንደው ማለት የምን አሮጊት ዳኒ ልክ ነው እያወራ ያለው ነገር እህቴ ናት አልካ እንደውልላት በቃ ምንም አያስፈልግም ካንተምብሶ እኔን አሮጊት በቃ ምንም አያስፈልግም አንተ ቆይ ልክ ነኝ እያልክ ማለት እህቴ ናት ካልክ ለምን አይደወልላትም በቃ ምንም አያስፈልግም እንዴ አንቺ ነው ያጋጋልሽ ነው እንዴ ያጣላሽ ነው እንዴ ያጣላሽ ነው ዶሻሮዲ ሽንት ቤት አጣቢ ሽንት ቤት አጣቢ ልክ ነኝ ብለህ አታስቡ በቃ አስታ ሙጋግሳ ካለበት እንዴና አንቺ ወዴት ነው የምትሄደው እያሙጋግስ ካለበት እንዴ አሮጊት ያልከኝ ቆይ ተረጋጊ አንቺ ቆይ ተረጋጊ ባክሽ ተይ ልቀቂኝ አምጣ የራይዱን ብር አምጣ የምን ራይድ ብር እኔት ልጅ ከሰውለትን መኪና ብር የሚቀበለው እሱ ነው ሴፍ አድርግ ያለ ብሏል አምጣ ብሬ እኔ አላውቅም እንደዛ አይነት ነገር አላውቅም ቆይ አልገባኝም ለብሯ ነው የቀረብካት እንዴ ናስቲ ለምን አውርተን አትሄድም ለብሯ ነው የቀረብካት ምንድነው አልገባኝም የምን የራይድ ብር ለምን ባክሽ አንቺ ለሞታይ ተደገፊሽ ቆይ መኪና አሁን በዚህ ሙደር ለምትነጂው ልቀቂ ወርጃለሁ እኮ ተረጋጊ በቃ እሱ ነው ትንሽ ወርጃለሁ ልቀቂ ማሳደግ እኮ የእህቴ ልጆች አሉ እነሱን አሳድጋለሁ ልጅ አሳድጋለሁ ብዬ መበላት የለብኝም በቃ እኮ ተረጋጊ ለአንቺ እኮ አይገባሽም ከኛ አረብ ሀገር ሴት ጀግና ናት እኔ እድሜን የጨረስኩት አረብ ሀገር ነው በቃ እኮ እሺ ተረጋጊ በቃ እኔ ቆንጆ አንቺ እኮ ቆንጆ ነሽ እሱ ቢሄድ ሌላ ይመጣል ተይ ጀግና ነሽ ማን ይታመናል በቃ እኮ እሺ ተረጋጊ ያምሻል ተይ ተረጋጊ እሱም ደግሞ ጥሩ ሁኔታ ላይ አይደለም ገና ማሳከም አለብን ተረጋጊ እኔ ተመካከራችሁ ነው የመሰለኝ ማለት እንዴ እኔ አታምኚኝም ተረጋጊ አንቺ እኮ ጀግና ሴት ነሽ ተመካከራችሁ ነው ስልክ ይዘርበኝ ውድ ተመልካቾቻችን ይመስለኛል ባለትዳር ነውና ሀቢብቲ ጥሩ ሙድ ላይ አይደለችም መኪና በዚህ ሙድ ላይ መንዳት የለባትም እየገባችበት ያለው በር ራሱ ማለት በመሪው በኩል አይደለም በሌላ ፕሮግራም በሌላ ቀን እስክንገናኝ ሰላም ቆዩ ሀቢብቲን ለማን ረጋጋት እንሞክራለን የኩራ አባላቻችን ደግሞ ያው ዳንኤል ትንሽ ደብድበዋለች ወደ ሕክምና ቦታ ይወስዱታል በቃ በሌላ ጊዜ እንገናኛለን ሰላም ቆዩ